ከቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተክርስቲያን ወጣቶች ያው በዓልን አስመልክቶ ከአንድ ሳምንት ቀደም ብለን ያለውን የጥምቀትን በዓል ድባብ ለማሳመር ብለን ያው ብዙ ጥረቶችን እያደረግን ነው። ዝግጅት በየጎዳናው ላይ የባንዲራ መስቀል፣ የሰረገላ ሁኔታዎችን ሁሉ እያስተካከልን ስላለን ያው አሁንም ወደፊትም እየሰራን እንገኛለን። ለማስተካከል ያለውን ነገር በዓሉን ለማድመቅ ራሳችን ያው ብዙ ነገር አለ። ቄጤማ፣ ጉዝጓዝ፣ የምንጣፍ ወጣቱ ተደራጅቶ አንዳንድ ነገሮችን የማስተባበር ሁኔታዎችን ሁሉም ሰው በዓሉን ለማድመቅ ቢያደርግ ያው እኛም እንደወጣት ጥሪያችን እናስተላልፋለን። መምህር እንዳለ አደማ እባላለሁ። አባቢት ደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅዱስ ኪዳነ ምሕረት ቤተክርስቲያን ወጣቶች በዚህ ለጥምቀት በዓል ዋዜማ ዝግጅት ላይ እንገኛለን። በቅድሚያ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል በሰላም በጤና እንዲሁም በፍቅር አንድ ላይ ለማክበር እግዚአብሔር እንኳን አደረሰን እንኳን አደረሳችሁ እያልኩ ዝግጅቱን ያው ለዋዜማው የሚያስፈልጉ ነገሮችን ሁሉ እያዘጋጀን ከወጣቶች ጋር በሰፊው ዝግጅት እያደረግን ነው የሚገኘው። ያ ዝግጅቱን እስከ ፍጻሜው ድረስ እግዚአብሔር በዓሉን በሰላም በፍቅር በአንድነት እንዲያስጨርስ በጋራ በመተሳሰብ በመናበብ ከወጣቶች ጋር ያው እየሰራን ነው የሚገኘው። እስከ መጨረሻ ድረስ አንድ ላይ ሆነን በዓሉ በሰላም በፍቅር በአንድነት እንዲያልቅ ትኩረት አድርገን እየሰራን ስለሆነ አሁንም በድጋሚ እንኳን ለዋዜማው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል ለዋዜማው በሰላም በጤና አደረሳችሁ። እንኳን አደረሰ። እኔ አብራክ እባላለሁ። እዚህ ለቅዱስ ጊዮርጊስ ወጣቶች ነን። ለጥምቀቱ እንግዲህ ያው ባንዲራ ያዘጋጀን እያስተካከልን ያለ ነው። አሁንም ያው ጥምቀቱ ደርሰናል። አንዳንድ ነገሮችን የቀሩትን እያስተካከልን ያዘጋጀን ያለን አሁንም ወደ ፊት ለፊት ላይ የደረሰው አለው ጥምቀቱ ነው። መስመሩን መንገዱን ያስተካከልን ባንዲራ እየሰቀልን እንገኛለን። ዮሐንስኔ አሸብር አለሙ እባላለሁ። የክርስትና ስሜ ወልደ ገብርኤል ነው። የ2018 የጥምቀት በዓል ዋዜማ ላይ እንገኛለን። እንግዲህ እንደ እግዚአብሔር ፈቃድ የደብረ ፀሐይ ቅዱስ ጊዮርጊስና የደብረ ሎዛ ቅዱስ ኪዳነ ምሕረት ወጣቶች ይኸው ዝግጅቱን በጥሩ ሁኔታ ጀምረናል። እግዚአብሔር ከኛ ጋር ሆኖ በጥሩ ሁኔታ ላይ እንገኛለን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ጥምቀት አደረሳችሁ አደረሰው እያልኩኝ መልእክቴን አስተላልፋለሁ። አመሰግናለሁ።